ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬም ስለ አቡነ ሽኖዳ መጽሐፍ ነው የማወራው። ከመጣቴ በፊት አንድ ነጥብ ላንሳ ብዬ ነው። ምዕራፍ 4 ላይ ያለውን ኮንሰፕት ለማንሳት እንሞክራለን። ለማስታወስ ያህል ምዕራፍ 1 ላይ እግዚአብሔር ስለ መራብ ያወራሉ ብለናል። ምዕራፍ 2 ላይ ደግሞ ስለ ለቅሶ ቅዱስ ለቅሶና ዳግሎሳዊ ለቅሶ ያወራሉ ብለናል። በምዕራፍ 3 ላይ ደግሞ ስለ ልብ ንጽህና አነሳን። ዛሬ ደግሞ በምዕራፍ 4 ላይ ስለ ደግነት ስለ ክርስቲያናዊ ደግነት አንስተዋል። ስለ ደግነት ሲያነሱ በሁለት ከፈሉት። የዋህነት ለእግዚአብሔርና የዋህነት ለሰው ልጅ። የዋህነት ለእግዚአብሔር ማለት ያለ ማጉረምረም፣ ያለ ትዕቢት፣ ያለ ጥርጥር ለእግዚአብሔር መገዛት ብሎ ያስባሉ። የእግዚአብሔርን ቃል በየዋህነት መቀበል ነው። የእግዚአብሔርን ቃል በየዋህነት መቀበል ለእግዚአብሔር የዋህነት ማሳየት ነው ብለው ይላሉ። ለሰው ልጅ የዋህነት ነው ሲያብራሩ በደልን መሸከም፣ ከልብ ይቅር ማለት እና ለክፋት መልካም ነገርን መመለስ ብለው ያነሱታል። ሰላም ዋሉልኝ። አመሰግናለሁ።